ሰላም ውድ ተመልካቾቼ ሰላማችሁ ይብዛ እያልኩኝ ዛሬ ይዤላችሁ የመጣሁት ሪሜዲያል ሂስትሪ ኤግዛም ከ2015 እስከ 2017 የወጡ ጥያቄዎችን ነው ይዤላችሁ የመጣሁት። በዛሬ ቆይታችን ደግሞ የምንሰራው ከቻፕተር 1 እስከ ቻፕተር 3 የወጡ ጥያቄዎችን ነው ማለት ለምንሰራው። የጨመርኩባቸውም ጥያቄዎች አሉ የፈተናው ላይ ያልመጡ ማለት ነው። ያዘጋጃቸዋል ብዬ ያሰብኳቸውም ማለት ነው። ለቀጣይ ለምትፈተኑ ፈተና በደንብ የሚያዘጋጃችሁ ጥያቄዎች ናቸው። በጣም አሪፍ ጥያቄዎች ናቸው። ሰብስክራይብ እና ላይክ አድርጋችሁ ብትጀምሩት በጣም ደስ ይለኛል። ሀሳብና አስተያየት ካላችሁ ደግሞ ከስር ኮሜንት ስር ጻፉልኝ። Question number 1. A historian studying the 16th century find two different written accounts about the same event, but each described differently. But what's the most appropriate action historian should take? A. Accept the first account. B. Reject both accounts. C. Compare the source and evaluate their reliability. D. Choose a longer account. እነኚህ ሂስቶሪያኖቹ ሁለት አይነት ኢንፎርሜሽን አገኙ። በአንድ ነገር ላይ ሁለት አይነት ኢንፎርሜሽን አገኙ። ምን አይነት አክሽን መውሰድ አለባቸው ነው የሚለው እሱ። መልሳችን የሚሆነው ሲ ኮምፔር ዘ ሶርስ እንደ ኢቫሉዌት ዘ ሪላያቢሊቲ ነው የሚሆነው። ምክንያቱም በአንድ ነገር ላይ በአንድ ኢቨንት ላይ ሁለት አይነት ኢንፎርሜሽን አገኙ። ማድረግ ያለባቸው ነገር ኮምፔር ዘ ሶርስ እንደ ኢቫሉዌት ዘ ሪላያቢሊቲ ያነጻጽራሉ። የትኛው ነው እሱ ትክክለኛ ምናምን ብለው እውነታውም የትኛው ነው ብለው ማነጻጸር ነው ማለት ነው። መልሳችን የሚሆነው ሲ ነው። Question number 2. Why is archaeology important? The study of ancient civilization. archaeology በኢምፖርታንት የሆነበት በኤንሸንት ሲቪላይዜሽን ለምንድን ነው እሱ ይላል። A. It replace written history. B. It provide material evidence where written records are absent. C. It focus only fossils. D. It studies modern politics ይላል። መልሳችን የሚሆነው ቢ ነው። ምክንያቱም አርኪኦሎጂ ኢምፖርታንት የሆነበት ምክንያት አርኪኦሎጂ ማለት በመጀመሪያ ምንድነው እሱ ቱልስ ቢልዲንግ ፖተሪ ምናምን የምንላቸው ነገሮች ናቸው። ይሄ ደግሞ ለምን ያገለግላል? አብሰንስ ኦፍ ሪትም ማቴሪያል ባለበት ቦታ እንደ ኤቪደንስ ሆኖ የሚያገለግል ነው ማለት ነው አርኪኦሎጂ ማለት። ስለዚህ መልሳችን የሚሆነው ቢ ነው። Question number 3. The development of written writing system is Mesopotamia mainly helped to A. Spread democracy. B. Improve religious ritual. C. Record economic and administrative activity. D. Stop wars ይላል። ይሄ the development of writing system in Mesopotamia ወይም ደግሞ ዩኒፎርም የሚባለው እሱ ለምንድን ነው እሱ የሚጠቅመው ይላል። A. Spread democracy. B. Improve religious. C. Record economic and administrative activity. D. Stop wars ይላል። መልሳችን የሚሆነው ሲ ሪካርድ ኢኮኖሚክ እንደ አድሚኒስትሬቲቭ አክቲቪቲ ነው። ምክንያቱም ዩኒፎርምን በዛን ሰዓት የሚጠቀሙበት ለምንድን ነው እሱ ለሪካርድ ትሬድ ለማድረግ ታክስ ምናምን ለመመዝገብ ምናምን ለዛ ስለሚጠቀሙት፣ ስለዚህ ለኢኮኖሚክ እና ለአድሚኒስትሬቲቭ አክቲቪቲ ነው የሚጠቀሙት ማለት ነው። እዚህ ጋር እንዳትሳሳቱ ለስፕሪት ዲሞክራሲ ምናምን ብላችሁ ማለት ነው ወይም ደግሞ ኢምፕሩቭ ሪሊጂየስ ምናምን አይደለም። የሚጠቀሙበት ለምንድን ነው ሪካርድ ኢኮኖሚክ እና አድሚኒስትሬቲቭ አክቲቪቲ ነው ማለት ነው። Question number 4. The success of ancient Egypt was largely dependent on የኢጅፕት ሰክሰስ ዲፔንድ የሚሆነው በምን ላይ ነው እሱ በደንብ ይላል። ኤ ስትሮንግ ናቪ፣ ቢ ኮንትሮል ኦፍ ማውንቴንስ፣ ሲ ሬጉላር ፎሊንግ ኦፍ ዘ ናይል ሪቨር፣ ዲ ኢንዱስትሪያል ፋክቶሪስ ይላል። ያው ይሄ ቀላል ጥያቄ ነው። መልሳችን የሚሆነው ሲ ነው። ምክንያቱም በኢጅፕት ከሌለች ናይል ከሌለ ኢጅፕት የለችም። ሄሮዶተስ እንደሚለው ዚስ ኢዝ ዘ ጊፍት ኦፍ ዘ ናይል እንደሚለው ማለት ነው። Question number 5. The administrative system of the Persian Empire under Cyrus the Great was effective because it የፐርሺያን ኢምፓየር ገዢ አንደር ሳይረስ ዘ ግሬት ኢፌክቲቭ የሆነበት ምክንያት ምንድን ነው እሱ ይላል። ኤ forced all people to follow on one culture. B allowed local autonomy under central authority. C remove province leaders. D ended taxation ይላል። ኢፌክቲቭ የሆነበት ሳይረስ ዘ ግሬት ምንድነው እሱ አለወር ሎካል አውቶኖሚ አንደር ሴንትራል አውቶሪቲ ነው ማለት ነው። መልሳችን የሚሆነው ቢ ነው። ምክንያቱም ይሄ ሳይረስ ዘ ግሬት ምንድነው እሱ የሚያደርገው ለሎካል ሊደሮች ይፈቅድላቸዋል፣ ግን እነሱ ደግሞ የሚገዙት በሴንትራል ሊደር ነው እሱ። Question number 6. The Roman Republic is considered different from the Roman Empire mainly because A. It had no army. B. Political power was shared among elected officials. D. It avoided expansion. D. It had no laws ይላል። ሮማን ሪፐብሊክ ከሮማን ኢምፓየር ለየት የሚያደርገው በምንድን ነው እሱ የሚለየው ይላል። ያው መልሳችን የሚሆነው ቢ ፖለቲካል ፓወር ሼርድ አሞንግ ኤሌክትድ ኦፊሻል ነው እሱ የሚሆነው ማለት ነው።
ምክንያቱም ሮማን ሪፐብሊክ ለሚከተለው ነገር ሃድ ኮንሱል እና ሴናት የሚባል ነገር አለው። ሮማን ኤምፓየር ደግሞ አውቶሪቲ ኦፍ ዋን ኢምፔረር ነው ማለት ነው። ስለዚህ መልሳችን የሚሆነው ቢ ፖለቲካል ፓወር ወዝ ሼርድ አሞንግ ኤሌክትድ ኦፊሻል ነው እሱ። ሰባተኛ ዘ ፒዩኒክ ዋር ስትሪንግዝ ሮማን ባይ ፒዩኒክ ዋር ማለት ካርቴጅ እና ሮም የተጣሉበት ማለት ነው። እሱ ሮምን በእንዴት አጠነከረ ይላል። ኤ ዲስቶርዲንግ ኢትስ አርሚ፣ ቢ ኤክስፓንዲንግ ኢትስ ኮንትሮል ኦቨር ሜዲትራኒያን ትሬድ፣ ሲ ኢንዲንግ ኢትስ ናቪ፣ ዲ ሜኪንግ ኢት ዲፔንደንት ኦን ካርቴጅ ይላል። ሮምን በምንድን ነው እሱ የጠቀማት? ኤክስፓንዲንግ ኮንትሮል ኦቨር ሜዲትራኒያን ትሬድ ልትቆጣጠር አድርጎታል እንጂ ዲስቶርቲንግ አርሚዋን ዲስቶርት እንዲሆን አላረገም። ስለዚህ መልሳችን የሚሆነው ቢ ነው ማለት ነው። ኩዌሽን ነምበር 8 ቲቺንግ ኦፍ ኮንፊሽየስ ሜንሊ ፎከስድ ኦን ቲቺንግ ኦፍ ኮንፊሽየስ ምን ላይ ነው ፎከስድ የሚሆነው ይላል። ኤ ኮንኩዌስት ኦፍ ዘ ላንድ፣ ቢ ሞራል ሊደርሺፕ እና ሶሻል ሃርሞኒ፣ ሲ ኢንዱስትሪያል ፕሮግረስ፣ ዲ ትሬድ ኤክስፓንሽን ይላል። ቲቺንግ ኮንፊሽየስ ማለት ምን ላይ ነው ዲፔንድ የሚሆነው? ዘ ቲቺንግ ኮንፊሽየስ ኢዝ ቶት ኢዝ ሪስፔክት ዲሲፕሊን እንደ ፋሚሊ ሎያልቲ እንደ ኢቲካል ሊደርሺፕ ነው ማለት ነው። ስለምንድን ነው እሱ የሚያጠናው? ስለ ሞራል ሊደርሺፕ እና ሶሻል ሃርሞኒ ነው የሚያጠናው ማለት ነው። ስለዚህ መልሳችን ቢ ነው የሚሆነው። ኩዌሽን ነምበር 9 ዘ ተርም ክሮኖሎጂ ኢዝ ሂስትሪ ሪፈርስ ቱ ክሮኖሎጂ በሂስትሪ ምንድን ነው እሱ ሪፈርስ የሚያደርገው ይላል። ኤ ስተዲ ኦፍ ካልቸር፣ ቢ አሬንጅመንት ኦፍ ኤቨንት ኢን ታይም ኦርደር፣ ሲ ስተዲ ኦፍ ሪሊጅን፣ ዲ ኢኮኖሚክ ቲዮሪ ይላል። ክሮኖሎጂ ማለት አሬንጅመንት ኦፍ ኤቨንት ኢን ዘ ኦርደር ነው። ቢ ነው የሚሆነው መልሳችን። ኩዌሽን ነምበር 10 ዊች ኦፍ ዘ ፎሎዊንግስ ቤስት ኤክስፕላይን ዋይ ሂስቶሪያን መስት አቮይድ ቢያስ። ለምንድን ነው እሱ ሂስቶሪያኖች አቮይድ ቢያስን አድሎን የሚያስቀሩት ይላል። ኤ ቢኮዝ ኦፍ ሂስትሪዝ ኦፒኒየን፣ ይሄ አይሆንም፣ ሂስትሪ ኦፒኒየን አይደለም። ቢኮዝ ቤዝድ ኢንተርፕሪቴሽን ካን ዲስቶርት ፋክት ይላል። ምክንያቱም ቤዝድ ዲስቶርት ፋክት ስለሚያደርግ ይላል። ሲ ቢኮዝ ኦፍ ዴት ቼንጅስ፣ ዲ ቢኮዝ ሶርስ አር አነሰሰሪ ይላል። መልሳችን የሚሆነው ቢ ነው። ምክንያቱም ቢኮዝ ኦፍ ቤዝድ ኢንተርፕሪቴሽን ካን ዲስቶርት ፋክት ነው ማለት ነው። ስለዚህ መልሳችን ቢ ነው የሚሆነው። ኩዌሽን ነምበር 11 ዘ ራይስ ኦፍ አክሱሚት ኪንግደም ወዝ ክሎዝሊ ሊንክድ ቱ። የአክሱሚት ኪንግደም ከምን ጋር ነው እሱ ክሎዝሊ ሊንክድ ያለው ይላል። ኤ አይሶሌሽን ፍሮም ትሬድ፣ ቢ ኮንትሮል ኦፍ ዘ ሬድ ሲ ትሬድ ሩት፣ ሲ ዊክ ናይበርስ፣ ዲ ኢንዱስትሪያል ሪቮሉሽን ይላል። ኢንዱስትሪያል ግሮዝ ይላል። ዘ ራይስ ኦፍ አክሱም ኪንግደም ወዝ ክሎዝሊ ሊንክድ የሚሆነው ቢ ኮንትሮል ኦፍ ሬድ ሲ ትሬድ ሩትስ ነው እሱ ማለት ነው። ምክንያቱም ይህን በመቆጣጠሯ ምን አድርጓታል? አክሱም ዌልዝ እና ኢንተርናሽናል ኢንፍሉዌንስ እንዲኖራት በሌላው ሀገር ላይ አርግቷታል ማለት ነው። ስለዚህ መልሳችን የሚሆነው ቢ ነው። ኩዌሽን ነምበር 12 ዘ ፖርት ኦፍ አዱሊስ ዋዝ ኢምፖርት ቱ አክሱም ቢኮዝ ኢት ኤ ሰርቭድ አስ ሚሊታሪ ካምፕ፣ ቢ ኮኔክትድ አክሱም ቱ ኢንተርናሽናል ትሬድ፣ ሲ ዋዝ ፋርሚንግ ሴንተር፣ ዲ ዋዝ አይሶሌትድ ይላል። የዚህ መልሳችን የሚሆነው ቢ ነው። ምክንያቱም አክሱም አዱሊስ ሊንክ ከአክሱም የሚያደርጋቸው ለምሳሌ ሮም፣ ኢንዲያ፣ አረብ የሚባሉትን አገሮች ጋር ሊንክ ያደርጋቸዋል። ሊንክ ከማድረጉም በተጨማሪ ደግሞ ኤክስፖርት የሚያደርጉን ነገር አለ። ለምሳሌ እንደ አይቮሪ፣ ጎልድ እና አግሪካልቸራል ፕሮዳክትስ የመሳሰሉ ነገሮችን በዚህ በአዱሊስ ፖርት ነው ማለት ነው አክሱም የምትጠቀመው። ስለዚህ መልሳችን የሚሆነው ኮኔክትድ አክሱም ኢንቱ ኢንተርናሽናል ትሬድ ነው ማለት ነው። ቢ ነው የሚሆነው። Question number 30 the decline of Aksum in 7th century was mainly caused by A loss of control over trade route, B foreign colonization, C industrial competition, D internal peace ይላል። በሰባተኛው ክፍለ ዘመን የአክሱም የመውደቋ ዋነኛው ምክንያት ምንድነው? እሱ ሎስ ኦፍ ኮንትሮል ኦቨር ትሬድ ሩት ነው ማለት ነው። በሙስሊሞች ወይም ደግሞ በሙስሊሞች ስለተነጠቀች ነው ማለት ነው። ስለዚህ መልሳችን የሚሆነው ኤ ነው የሚሆነው መልሳችን። ኩዌሽን ነምበር 40 ዘ ዛጉዌ ዳይናስቲ ኢዝ ሪሜምበርድ ሜይንሊ ፎር ዛጉዌን ዳይናስቲ በምንድን ነው እሱ የምናስታውሰው ይላል። ኤ ኤክስፓንዲንግ ሲ ትሬድ፣ ቢ ቢልዲንግ ሮክ ዋን ቸርችስ አት ላሊበላ፣ ሲ ዲፊቲንግ ፖርቹጋል፣ ዲ ስታርቲንግ እስላም ይላል። ዛጉዌን የምናስታውሰው በምንድን ነው? እሱ በቢልዲንግ ሮክ ዋን ቸርችስ አት ላሊበላ ነው እሱ ማለት ነው። መልሳችን የሚሆነው ቢ ነው። ምክንያቱም ዛጉዌ በጣም ገራሚ ነገር በአማራ ክልል ላይ ተጽዕኖ አለው። እሱ ምንድን ነው? እሱ የሮክ ዋን ቸርች የሚባለው ወደ 11 ቤተክርስቲያኖች እዚያ ያሉበት ቦታ ነው ማለት ነው።
Question number 50 Yukuno Amlak restoration of Solomonic dynasty strengthened A. Trade monopoly, B. Religious and political legitimacy, C. Ottoman influence, D. European colonization. Yukuno Amlak restoration of the Solomonic dynasty ምንድነው እሱ ስትሪንግዝ ያጠበቀው ማለት ነው። ሪስቶር ካረገ በኋላ ምንድነው ሪሊጂየስ እና ፖለቲካል ሌጂቲሜሲ ነው ማለት ነው ያጠበቀው። ከዩኩኖ አምላክ ከተመለሰ በኋላ ሪስቶር አድርጓል ማለት ነው ሶሎሞኒክ ዳይናስቲን። ስለዚህ መልሳችን ቢ ነው የሚሆነው። Question number 60 The long conflict between the Christian kingdom and the Muslim sultanates such as Ifat and Adal mainly about A. Cultural festivals, B. Trade route control and political dominance, C. farming land, D. language difference ይላል። መልሳችን የሚሆነው ትሬድ ሩት ኮንትሮል እና ፖለቲካል ዶሚናንስ ነው። ምክንያቱም ዘ ሎንግ ኮንፍሊክት ቢትዊን ክርስቲያን ኪንግደም እና ሙስሊም የሚያጣላቸው ዋነኛው ምክንያት ምንድነው? እሱ ሃይማኖት ምናምን አይደለም። እዚህ ጋር ማወቅ ያለብን ነገር አሁን ክርስቲያንና ሙስሊም ስንል እዚህ ጋር ሃይማኖት አለ የሚያጣላቸው ምንድነው? እሱ ትሬድ ሩት እና ፖለቲካል ዶሚናንስ ነው። የፖለቲካ የበላይነት ነው እንጂ ሃይማኖት ምናምን አይደለም። ስለዚህ መልሳችን ቢ ነው የሚሆነው። ኩዌስችን ነምበር 70 The victor of Imam Ahmad at Shimbura Quraysh showed የኢማም አህመድ አት ሽምቡራ ቁሬ ላይ የማሸነፉ ምንድነው የሚያሳዩ ይላል። ኤ ዊክ ኦርጋናይዜሽን፣ ቢ ሚሊታሪ ዲሲፕሊን እንደ ኒው ታክቲክስ፣ ሲ ፖርቱጋስ ኮንትሮል፣ ዲ ኢንድ ኦፍ ኮንፍሊክት ይላል። ይሄ የሚያሳየው ምንድነው የኢማም አህመድን ሚሊታሪ ዲሲፕሊን እና ታክቲኩን ነው ማለት ነው። ምክንያቱም በዛን ሰዓት ክርስቲያን ኪንግደም በጣም ኃይለኛና በጣም ግዙፍ ነበረ እና እዚህ ጋር ይሄ የሚያሳየው ምንድነው ሚሊታሪ ታክቲኩና ዲሲፕሊን ነው የሚያሳየው ማለት ነው። ስለዚህ መልሳችን የሚሆነው ቢ ነው። Question number 8 The involvement of Portugal in Ethiopia conflict shows that የፖርቱጋል ኢትዮጵያ ላይ በኢትዮጵያ የመግባቷ ምንድነው የሚያሳየው ይላል። ኤ the war had international importance, B ኢትዮጵያ was isolated, C trade was not important, D religious had no role ይላል። ፖርቱጋል በዛን ሰዓት ኢትዮጵያ መታ በመርዳቷ ምንድነው ወደ ምን ጦርነቱ ወደ ምን እንዲሄድ አድርጎታል? ዘ ዋር ኦፍ ሃድ ኢንተርናሽናል ኢምፖርታንስ እንዲሆን አድርጎታል። ምክንያቱም ፖርቱጋል ኢትዮጵያ ውስጥ ገባ፣ ኦቶማን ደግሞ ፖርቱጋል ክርስቲያኖችን ስረዳ፣ ኦቶማን ደግሞ እስላሞችን ረዳች። በዛን ሰዓት ደግሞ እነሱ የምንድነው የሪሊጂየስ ጉዳይ ነበራቸው በዛን ሰዓት። ስለዚህ ይሄ ዋር ወደ ኢንተርናሽናል ዶሚናንስ እንዲሆን አድርጎታል። ስለዚህ መልሳችን የሚሆነው ኤ ነው። Question number 90 The Oromo population movement of 16th century contributed to A. complete destruction of society, B. political and cultural transformation, C. isolation of Ethiopian, D. end of agriculture ይላል። የኦሮሞ ፖፑሌሽን ሙቭመንት በ16ኛው ክፍለ ዘመን ያበረከተው ነገር ምንድነው? ፖለቲካል እና ካልቸራል ትራንስፎርሜሽን ነው ማለት ነው። ስለዚህ መልሳችን የሚሆነው ቢ ነው። Question number 20 The wars between Adal and the Christian kingdom were weakened both side የአዳልና ክርስቲያን kingdom በሁለቱም ቦታ የመድካሙ ምን አይነት ተጽዕኖ ነገር አመጣ? ኤ encourage external influence, B strengthened trade, D C ended migration, D created peace immediately ይላል። መልሳችን የሚሆነው የአዳልና ክርስቲያን kingdom በ16ኛው ክፍለ ዘመን የሁለቱም የመድከማቸው ኢንካሬጅ ኤክስተርናል ኢንፍሉዌንስ እንዲሆን አድርጓል። ምክንያቱም ከውጭ ሀገር ለምሳሌ ሁለቱንም አቅም አዳከመ። ለምሳሌ እነ ፖርቱጋል ምናምን መጥተው እዚህ ሃይማኖታቸውን እንዲያስፋፉ አረጋቸው። ስለዚህ ኢንካሬጅ ኤክስተርናል ኢንፍሉዌንስ እንዲሆን አድርጓል። ስለዚህ መልሳችን ኤ ነው የሚሆነው። Question number 21 The Renaissance began in Italy largely because of የሬኔሳንስ የጀመረው በኢጣሊያ ነው። እሱ largely because of A economic prosperity from the trade, B political isolation, D C lack of education, D agricultural crisis ይላል። ሬኔሳንስ የጀመረው በኢጣሊ ነው። እሱም ምክንያቱም ምንድነው ኢጣሊ በምን ነበረች? ኢኮኖሚክ ፕሮስፐርቲ ፍሮም ዘ ትሬድ ነበረች። ምክንያቱም ኢጣሊያን ሲቲ ለምሳሌ ፍሎረንስ እና ቬኒስ የሚባሉት ከተሞች በጣም ዌልዚ ፍሮም ሜዲትራኒያን ትሬድ ነበሩ። በዚህ በሜዲትራኒያን ትሬድ እነኚህ ፍሎረንስ እና ቬኒስ የሚባሉት ትሬድ በጣም ዌልዚ ነበሩ። በዛ ምክንያት ነው ማለት ነው ሬኔሳንስ ኢጣሊያ ውስጥ የተነሳው። ስለዚህ መልሳችን ይሄን የሚሆነው ኢኮኖሚክ ፕሮስፐርቲ ፍሮም ዘ ትሬድ ይላል። Question number 22 Humanism during the Renaissance emphasized ሁማኒዝም በሬኔሳንስ ሰዓት ምን ነው እሱ የሚያጠነጥነው ይላል። ኤ ሪሊጂየስ ዋር፣ ቢ ሁማን ፖቴንሻል እንደ ክላሲካል ናውሌጅ፣ ሲ ኮሎኒያሊዝም፣ ዲ ኢንዱስትሪያላይዜሽን ይላል።
መልሳችን የሚሆነው ሁማኒዝም በሬኔሳንስ ሰዓት የሚያጠነጥነው ምንድነው? እሱ ቢ ሁማን ፖቴንሻል እንደ ክላሲካል ናውሌጅ ነው ማለት ነው። ምክንያቱም ሁማኒዝም የተጀመረው በግሪክና በሮም ነው። እሱ በግሪክና በሮም እንትኖች የተጀመረው እና ደግሞ ኢምፔሪያሊዝም የሚያደርገው ምንድነው? እሱ ኤዱኬሽን ሪዝኒንግ እንደ ሁማን አቺቭመንት ነው ማለት ነው። ስለዚህ መልሳችን ቢ ነው የሚሆነው። ኩዌሽን ነምበር 23 ዘ ኢንግሊሽ ሪቮሉሽን ሊሚትድ ዘ ፓወር ኦፍ ዘ ኪንግ ባይ ስትሪንግዚንግ በእንግሊሽ ሪቮሉሽን ሰዓት ውስጥ የንጉሱን ፓወር ሊሚትድ አድርጎታል እና ደግሞ የምኑን ነው እሱ ያጠነከረው ይላል። ኤ ዘ ቸርች ይላል፣ ቢ ዘ ፓርላሜንት፣ ሲ ዘ ኖቢሊቲ፣ ዲ ሚሊተሪ ይላል። የእንግሊዝ ፓርላሜንት በዚህ ሰዓት ማን ነው እሱ የንጉሱን አቅም አዳክሞ የፓርላሜንተሩን አቅም ከፍ አድርጎታል ማለት ነው። ስለዚህ መልሳችን የሚሆነው ቢ ነው። እንደውም በዚህ ሰዓት እንግሊሽ ሪቮሉሽን ሊስቱ ኮንስቲቱሽናል ስታብሊሽ ኮንስቲቱሽናል ሞራርኪ እንዲሆን አርግቷታል ማለት ነው። ስለዚህ መልሳችን የሚሆነው ቢ ነው። ኩዌሽን ነምበር 24 ዘ ፍሬንች ሪቮሉሽን ዋዝ ሜንሊ ኮዝድ ባይ ኤ ሶሻል ኢንኢኳሊቲ እንደ ፋይናንሻል ክራይሲስ፣ ቢ ኢንዱስትሪያል ማሽንስ፣ ሲ ፎሬን ኢንቬንሽን ኦንሊ፣ ዲ ክላይሜት ቼንጅ ይላል። መልሳችን የሚሆነው ኤ ነው። ምክንያቱም የፈረንች ሬቮሉሽን ዋነኛው የሆነው ምክንያት ምንድነው? እሱ ሶሻል ኢንኢኳሊቲ እና ፋይናንሻል ክራይሲስ ነው ማለት ነው። እና ሄቪ ታክሴሽን እና የሚባሉ ነገሮች አሉ። በ1789 የተነሳው በዚህ ምክንያት ነው ማለት ነው። ስለዚህ መልሳችን የሚሆነው ኤ ነው የሚሆነው። ኩዌሽን ነምበር 25 ላይቤሪቲ ኢኳሊቲ ፈርቴኒቲ ሪፕሬዘንት ዲማንድ ፎር እነዚህ ላይቤሪቲ ኢኳሊቲ ፈርቴኒቲ የሚባሉት የምን ፍላጎት ናቸው ይችላል። ላይቤሪቲ ማለት ነጻነት፣ ኢኳሊቲም እንደዛ እኩልነት፣ ፈርቴኒቲ ደግሞ ወንድማማችነት ማለት ምን ፍለጋ ነው እሱ? እንደዚህ እነኚህ ቃሎች ምንን ያመለክታሉ ይላል። የዲሞክራቲክ ራይት፣ ቢ አብሶሉት ሞናርቺ፣ ሲ ኮሎኒያል ኤክስፓንሽን፣ ዲ ፊውዳል ፕሪቪሌጅ ይላል። መልሳችን የሚሆነው የዲሞክራቲክ ራይት ነው። ምክንያቱም እነኚህ የሚያጠነጥሉ ስለ ዲሞክራቲክ ራይት ስለሆነ። 26ኛ ዘ ኢንዱስትሪያል ሪቮሉሽን ፈርስት ቢገን ኢን ብሪቴን ሜንሊ ቢካዝ ኦፍ ኢንዱስትሪያል ሪቮሉሽን ብሪቴን የጀመረበት ዋነኛው ምክንያት ምንድን ነው ይላል። ኤ ላክ ኦፍ ሪሶርስ፣ ቢ ስትሮንግ ፊውዳል ሲስተም፣ ሲ አቫይላቢሊቲ ኦፍ ካፒታል ዘ አቫይላቢሊቲ ኦፍ ካፒታል ኮል እንደ ኮሎኒያል ማርኬትስ፣ ዲ አግሪካልቸር ዲክላይን ይላል። መልሳችን የሚሆነው ሲ ነው። ምክንያቱም ኢንዱስትሪያል ሪቮሉሽን በብሪቴን የጀመረበት ዋነኛው ምክንያት ምንድነው? እሱ በዛን ሰዓት ብሪቴን በጣም ሀብታም ነበረች። ለምሳሌ ኮል የሚባል እና አቫይላብል በጣም ካፒታል ነበራት ማለት ነው። እና ደግሞ ኮሎኒያል ማርኬት በዛን ሰዓት ከኮሎኒ ላይ የወሰደችው እቃዎች ነበራት። ስለዛ በዚህ ምክንያት ኢንዱስትሪያል ሪቮሉሽን በብሪቴን ጀምሯል ማለት ነው። መልሳችን የሚሆነው ሲ ነው። ኩዌሽን ነምበር 27 ዋን ኦፍ ዘ ሜጀር ሶሻል ኮንሲኩዌንስ ኦፍ ኢንዱስትሪያል ሪቮሉሽን ዋዝ የኢንዱስትሪያል ሪቮሉሽን ዋና ምን አመጣ ይላል። አርባናይዜሽን እንደ ፋክተር ላበር ሲስተም፣ ቢ ኢንድ ኦፍ ዘ ትሬድ፣ ሲ ኮላፕስ ኦፍ ሲቲ፣ ዲ ኢንድ ኦፍ ቴክኖሎጂ ይላል። ዋን ኦፍ ዘ ሶሻል ኮንሲኩዌንስ ኦፍ ኢንዱስትሪያል ሪቮሉሽን ምንድነው? እሱ ዘ ሜጀር ከተባል አርባናይዜሽን እንደ ፋክተር ላበር ሲስተም ነው። ኤ ነው የሚሆነው ማለት ነው። ኩዌሽን ነምበር 2 ዘ አሜሪካ ዋር ኦፍ ኢንዲፔንደንስ ዋስ አጌንስት አሜሪካን ዋር ኦፍ ኢንዲፔንደንስ አጌንስት ምን ላይ ነው ሲሆኑት ይላል። ኤ ፈረንስ፣ ቢ ስፔን፣ ሲ ብሪቴን፣ ዲ ፖርቹጋል ይላል። አሜሪካ ዋር ኦፍ ኢንዲፔንደንስ በዛን ሰዓት አሜሪካ በማግዛት ስር ነበረች፣ በብሪቴን ነበረች። ስለዛ ብሪቴን ላይ ነው ማለት ነው። አሜሪካ ዋር ኦፍ ኢንዲፔንደንስ አሜሪካን ኮሎኒ ሶዝ ዘ ጌን ኦፍ ኢንዲፔንደንት ፍሮም ዘ ብሪቲሽ ሩል ነው ለመውጣት ነው ማለት ነው። በዛን ሰዓት አጌንስት ያደረጉት። ስለዚህ መልሳችን የሚሆነው ሲ ነው። ለዛሬ ይዤላችሁ የመጣሁት እነኚህ ነበሩ። በቀጣይ ደግሞ ከቻፕተር 3 እስከ ቻፕተር 9 ወይም ደግሞ በሁለት ክፍል ከፍዬ አመጣላችኋለሁ ማለት ነው። ቴሌግራም ቻናል መቀላቀል ትችላላችሁ። ሀሳብና አስተያየት ካላችሁ ደግሞ ከስር ኮሜንት ስር ጻፉልኝ። ፒስ አውት